አሁን ማቀርብላችሁ አበባ ጎመን በጅንጅብል ነው። የሚያስፈልጉት እዚህ ጋር አለ እነግራችኋለሁ። ጅንጅብል ያስፈልጋል፣ ነጭ ሽንኩርት ያስፈልጋል፣ ቃሪያ ያስፈልጋል፣ ጨው ያስፈልጋል፣ እርድ ያስፈልገናል፣ ቃሪያ ትልቁ ያስፈልገናል፣ የማያቃጥለው ሽንኩርት ያስፈልገናል። ይሄ ለጾም የሚያገለግል ነው። የአበባ ጎመን ነው። አሰራሩን ማሳያችሁ። አመሰግናለሁ። አሁን ድስቱን አጥደናል፣ ዘይት ጨምረናል። ቅድም አልነገርኳችሁም፣ ዘይት ያስፈልገናል። አሁን ይሄ ዘይት ጅንጅብሉን እንጨምራለን። ጅንጅብሉ በደንብ 2 ደቂቃ 3 ደቂቃ በደንብ ይዋሃዳል። ለምንድን ነው ጅንጅብሉ? ቅድም ነግሬያችኋለሁ። ጅንጅብልና አበባ ጎመኑ ነው የምንጠብሰው። ስለዚህ አሁን በደንብ ጅንጅብሉን እንጠብሰዋለን። ለምንድን ነው? ሽታው ቃናው እንዲመጣ። ከ2 ደቂቃ በኋላ ተመልሼ እመጣለሁ። አመሰግናለሁ። አሁን ይኸው ስታሸቱት በጣም ያምራል ጅንጅብሉ። አሁን ነጭ ሽንኩርትና ሽንኩርት እንጨምርበታለን። አሁን ማየት ትችላላችሁ። ለምን በጣም ነው ሽታው የሚያምረው። ቆንጆ ነው። በጣም ይሸታል። በጣም ደስ ይላል ሽታው። ነጭ ሽንኩርቱን ትጨምራላችሁ። ከዛ ታማስሉታላችሁ፣ ታዋህዱታላችሁ። በጣም ደስ የሚል ሽታ ነው። ጅንጅብሉ በደንብ ነው እንትን ያለው። ከ2 ከ3 ደቂቃ በኋላ ተመልሼ እመጣለሁ። አሁን ከርነዋለሁ። አመሰግናለሁ። አሁን እዚህ ላይ እርድ እንጨምራለን። አይታችኋል ቅድም የጨመርነው። አሁን እርዱን እንጨምራለን። እርዱ እናዋህደዋለን በደንብ። ያው አይነቱ ያምራል። ከዛ ደግሞ ምን እንጨምራለን? አበባ ጎመኑን እንጨምራለን። አበባ ጎመኑ ስንጨምር በጣም መጨመር አለብን። እናማስላለን፣ እናዋሃዳለን። አበባ ጎመኑን እናዋሃዳለን። ካዋሃድን በኋላ ለ4 ለ5 ደቂቃ እንዲበስል እንከርነዋለን። ግን በጣም መብሰል የለበትም። ትንሽ ጥርስ ያዝ ማድረግ አለበት። ለምንድን ነው? አበባ ጎመኑ ሲጠበስ ከጅንጅብል ጋር ትንሽ ጥርስ መያዝ አለበት። እንደዛ ከሆነ ያምራል። ሲበላ ጣዕሙ ደስ ይላል። ከ5 ደቂቃ በኋላ ተመልሼ እመጣለሁ። አመሰግናለሁ። እሺ አሁን ተመልሰን መጥተናል። አሁን ቃሪያውን እንጨምራለን። ለከለር ብቻ ነው የሚያገለግለን፣ ሌላ ምንም አያገለግለንም። እንጨምራለን ቃሪያ፣ ጨው በመጠኑ እንጨምራለን። የሚያስፈልጋችሁን እናንተ ታውቃላችሁ። ቃሪያ እንጨምራለን፣ ትንሽ ብዙ ሳይሆን በመጠኑ። አሁን በቃ በስሏል። ማውጣት ብቻ ነው ከ3 ደቂቃ በኋላ የቀረን። ስታበስሉት ግን በጣም እንዳታበስሉት፣ ትንሽ ጥርስ መያዝ አለበት። አመሰግናለሁ። አበባ ጎመን ይሄን ይመስላል። አመሰግናለሁ። አሁን አበባ ጎመን በጅንጅብል ጥብስ እዚህ ጋር ጠረጴዛ ላይ ቀርቧል። አሰራሩን አይታችኋል። ይሄን ይመስላል። በጣም ይጣፍጣል። በጣም ነው ሽታው ራሱ ደስ የሚለው። አበባ ጎመን በጅንጅብል ጥብስ ይሄን ይመስላል። አመሰግናለሁ። Tricky,